ኦርቶዶክስ እንጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። ኦርቶዶክስ እንጨርሳለን በአላህ ፍቃድ። ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ ብፁዕ ወቅዱስ አቡነ ማትያስ በቤተ ክርስቲያናችን ላይ እየደረሰው ያለውን ግፍ የሚመክት። ሰላም እንዴት ናችሁ? ዛሬ እስቲ ከቁርአን ድግምትም አናስጀመረ ሰይጣንስ በቁርአን ምን ቦታ አለው የሚለውን የምንመለከት ይሆናል። አንዳንድ ሙስሊሞች ምን እያሉ ነው? ሌሎቹ በጥሩ ነገር እያሰቡት ነው። ምንድነው? መወያየት አለብን፣ መነጋገር አለብን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሚመጠን ግርም ትዛቲ ዕለት ወጽ ትዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ መንፈስ ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው? ክብሩ ይስፋ ክብሩ ይስፋ። እናትና ልጁ አንዳንድ ነገሮች እየሰማው ነውና በሁለት ነገሮች ላይ በእፎይ ጉዳይ ላይ የተባለ ነገር አለ። አንዳንድ ሙስሊሞች ምን እያሉ ነው? ሌሎቹ በጥሩ ነገር እያሰቡት ነው። ምንድነው? መወያየት አለብን፣ መነጋገር አለብን። በክርስትና በፕሮቴስታንትም ሆነ በኦርቶዶክስ ለመጡ ጥያቄዎች ሙስሊም መልስ አላት ብለው እየነገሩ ነው። ሙስሊም መልስ አለው። አንዳንዶቹ ደግሞ እንዴት በክስ ከሚፈለግ ሰው ጋር፣ በነገራችን ላይ አልታሰረም ታሰረ እየተባለ የሚወራው ነገር ዝም ብሎ ወሬ ነው። ግን እንዴት ከሚፈለግ ሰው ጋር እንከራከራለን እንነጋገራለን ብለው ያሉ ሰዎች አሉ። ኖ ክሱ መቀጠል ትችላላችሁ። ክሱን የከለከላችሁ ሰው የለም። ግን ከሁለት ከሶስት ሰዎች ጋር ተነጋገረ ማለት ክሱን ያፈርሰዋል ማለት አይደለም። ስለዚህ ምንም ምክንያት አያስፈልገውም። ስለዚህ እፎይ እንደዚህ ብሎ የተናገረው የውሸት ነው፣ ያለ ማስረጃ ነው። ነብዩ መሐመድን የተሳደበው የሚባል ነገር ካለ በማስረጃ አምጡ። እኔ ብቻ ሳልሆን ድፍን መላ ኦርቶዶክስ እፎይን አብሮ ይከስላችኋል። እሱ የተናገረው ንግግር በጣም ነውር ያለው ንግግር፣ መጥፎ ንግግር ነው የምትሉ ካላችሁ መጽሐፍ ቅዱስ ይቅርታ ቁርአን ላይ ወይም ሐዲስ ላይ የሌለ ነገር ተናግሯል ብላችሁ የምትሉ ከሆነ ድፍን ኦርቶዶክስ ነው የምላችሁ። ድፍን ኦርቶዶክስ፣ ድፍን ፕሮቴስታንት ከእናንተ ጋር ሆነው እፎይን እንዲከሰስ ያደርጋል። እስከዛ ደረጃ ግን እፎይ ያለውን ነገር አደባባይ ሳንሰማ ውሸት ነው። ይሄ በማስፈራራት ብዙ ነገር በማድረግ የሚደረግ ነገር የለም። መተን ተወያዩ፣ ተነጋገሩ። ከዛ በኋላ ያለውን ነገር በማስረጃ ማቅረብ እንጂ በማስፈራራት የሚድን ሃይማኖት የለም አለ ብዬ አላስብም። ስለዚህ መከሰስ አለበት ካላችሁ በእስልምና ብዙ የተናገሩ በጣም የወረደ ንግግር የተናገሩ ብዙ ኡስታዞች አሉ። የሚዘገንን ንግግር። ስለዚህ አሁንም ውይይቱ አለ። የምትቀርቡ ዋሂድ ብዙ የተናገረ ኢቭን እንትናም ተናግሯል። ብዙ ነገር ከነ መረጃው ማውጣት ይችላሉ። ኡስታዝ አቡ ሃይደር መምጣት ይችላል። ይሄው በግልጽ ነው የምናገረው። ዋሂድ የሚባል ሱሱ የሚባል ኡስታዝ አቡ ሃይደር መምጣት ይችላል። ሌላው ለዳኝነት ሌላ አንድ ሙስሊም ይጨመር ያላችሁ ወንድምና እህቶች ያላችሁ በትክክል እናንተ የምታምኑት ለዳኝነት ይጠቅማል የምትሉትን ንገሩን። እኔ ቴዲ ሐዋሳና እሱ ሶስታችን ሆነን ቁጭ ብለን ማዳመጥ ነው። ስድድብ የሌለበት አንድ ሰው ቢሳደብ መንቅሬ ሰድቤ ነው ማስወጣ። በክብር በስነ ስርዓት ቁርአን እየተጠቀሰ መጽሐፍ ቅዱስ እየተጠቀሰ ሐዲስ እየተጠቀሰ በደንብ ማብራራት ይቻላል። ስለዚህ ሀሳቡን በየትም መሸፋፈን አይቻልም። ተሸፋፍኖ የሚቀር ነገር የለም። ሁሉም በአደባባይ በግልጽ ተነጋግሮ በክብር የሚከበረው ይከበራል። ዋሽ የሚባለው ደግሞ እዛው ላይ ተናግረን ክሱ ይጀመራል። በግልጽ ነው የምነግራቸው። ክሱን እናግዛቸዋል። እፎይ የተናገረው ነገር ቁርአናዊ ወይም ሐዲስ ውስጥ የሌለ ነገር ከሆነ እንዲጠየቅ እንፈልጋለን። ከሆነ ግን እናንተ ናችሁ የምትጠየቁት። በሐሰት ለመመስከር ከሄዳችሁ የምትጠየቁት እናንተ ናችሁ። ስለዚህ ይህንን ነገር አሁንም በፍቅር ነው የምጠይቃችሁ። በፍቅር ነው መወያየት አለባችሁ። ሶስት ሰው እፎይን አናገረውና ክሱ ይቆማል ማለት አይደለም። እና እያስተዋልን ብናወራ ጥሩ ነው። እንነጋገር፣ ሰው ይወቀው።
ዝም ብሎ በሆይ ሆይታ ያዙ ይልቀቁኝ የሚባል ነገር የለም። በሆይ ሆይታ ሳይሆን በትክክለኛ መረጃና ማስረጃ እያወጣችሁ መናገር። ይሄን ብሏል ብላችሁ መናገር። አንድ ሰው የሚፖስት የለም እፎይ ያለውን አንድ ሰው የፖሰተ የለም። በዚህ ጉዳይ ነው የሚጠየቀው እፎይ ብሎ የፖሰተ የለም። እፎይ ይያዝ እፎይ ይከሰስ የሚል እንጂ ያለው እፎይ ያደረገው ይሄንን ነው ተብሎ ያለ የለም። እኔ የሰማሁት ነብዩ መሐመድን እንድታፍሩበት አደርጋለሁ ያለበት ምክንያት አለኝ ብሏል እሱ። ምክንያቱም መጥቶ ይናገር፣ ሀሳቡንማ መግለጽ አለበት። እኔ ያፍሩበታል የሚል እምነቱ የለኝም። አለኝ ካለ ግን ምክንያቱም መጥቶ ይነጋገር አይደለ እንዴ? ስለዚህ ተነጋግራችሁ ከዛ በኋላ የሚሆን ነው እናረጋለን። ጊዜው አጭር ነው። ኑ ያ ሁላ እስልምና መልስ አለው ካላችሁን ኡስታዞቻችሁ ይምጡልን። እኔም ቴዲም ሌላ ሙስሊም ዳኛ ይሆናል የምትሉትን ይዛችሁ ነው ይነጋገሩ። ምንም ሳይድ የሚይዘው ነገር የለም። ምንም ታቁኛላችሁ። በዚህ ሳይድ ሳሊስ ሀሳባቸውን ይግለጹ። ስለዚህ አሁንም 3 ሰው ከእፎይ ጋር ተነጋገረ ተብሎ ክሱ ይቆማል ማለት አይደለም። ክሱን ቀጥሉ፣ ችግር የለው። ሀሳቡን ግን መጥቶ ይገልጻል። ስለዚህ ታሰረ የሚባለው የውሸት ወሬ ነው። ዝም ብላችሁ አታካብዱ። የውሸት ወሬ ይዛችሁ አትምጡ። ይህንን ነው የምለው። ሰላማችሁ ብዝት ይበል። ሁላችሁም ግን በመከባበር መነጋገርም መልመድ መቻል አለብን። የንጽጽር ስራ የጀመራችሁት ሙስሊሞች ናቸው። ሀቅ ነው የምናገረው። መሰረትን ማየት ትችላላችሁ። ሌሎችም ሙስሊሞችን ማየት ትችላላችሁ። ኡስታዝ የሚባል በጣም ተሳዳቢ የሆነ ኡስታዝ አላችሁ። ክርስቶስን ቅርንጫፍ ዛፍ ነው የደረቀ የሚቃጠል ነው እያለ የሚናገራለ። ክርስቶስ እኮ ሽንት ቤት ተጠቃሚ ነው እያለ ሙልጭ አርጎ ክርስቶስ እብድ ነው እያለ የሚሳደብ ብዙ ኡስታዞች አሏችሁ። ምንናገር ከተባለ እኔ እያወጣው በመረጃ እና በማስረጃ እያወጣው ነገሩ ወደ ሌላ እንዲሄድ ማድረግ ስለማልፈልግ ነው። ማውጣት ግን እችላለሁ። ነገሩ ወደ ሌላ መሄድ የለበትም። እስልምናና ክርስትና ተከባብሮና መከባበር ብቻ አስፈላጊ ነው ብዬ ስለማስብ፣ ስለዚህ አሁንም የምናገረው እፎይ ይመጣል። ኑ እናት እማትመጡ ከሆነ ግን ከእፎይ ጋር ነኝ። ቃል ለምድር ለሰማይ መታችሁ በፍቅር የማትነጋገሩ ከሆነ ኦርቶዶክስ ትችላለች። በቃ መልስ አላት ኦርቶዶክስ። እናንተ መልስ የላችሁ። እንነጋገራለን መልስ አለን የምትሉ ከሆነ ግን አብሶሉትሊ መድረኩ ተዘጋጅቷል። አይ አንችልም አንፈልግም ካላችሁ ግን ፎርፌ ተበልታችኋል። ይሄንን ሙስሊምንም ልታሳፍሩት ነው፣ ሙስሊምንም ልታሸማቀቁት ነው። የሙስሊም እምነትን ይሄን ያህል ጊዜ የቆየበትን ልታሸማቀቁ ስለሆነ እንከሳለን። ያላችሁበት ጉዳይ እኛም ስለምንፈልገው እኛም እንደ አንድ ኦርቶዶክስ እስልምና ዝም ብሎ መናገር ትክክል አይደለም ብለን ስላመንን እፎይ የተናገረው ትክክል አይደለም የምትሉ ከሆነ መታችሁ አስረዱ ነው የምላችሁ። አመሰግናለሁ። ሰላማችሁ ይብዛ። ሰላም፣ እንዴት ናችሁ? ዛሬ እስቲ ከቁርአን ድግምትም አናስጀመረ ሰይጣንስ በቁርአን ምን ቦታ አለው የሚለውን የምንመለከት ይሆናል። ምክንያቱም አንዴ ነካክተውናል። ቅድሚያ ግን እችና አሮቢ ስሟል። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ እምነት እንደ እውነት እንደ ትልልቅ አባትነት የቅበትን ማህበረሰብ ልታመሰግን ይገባል። ይህን ያህል ጊዜ ደጋሚዎችን ታግሳ ኑራለች። ይህን ያክል ጊዜ ማለትም ዎቻችሁ ጠንቋዮቻችሁ ደብተራዎቻችሁ እንዳይጋለጥባችሁ ምንድን ነው የምትሉት? ትደባብቃላችሁ። አሁንም ቢሆን ስንቴ ቅበት ላይ ደጋሚዎቻችሁን አሳልፍ ወይ ውሸት ሲደጋገም እውነት ይመስላል እንደሚባለው ቻሮጊት የነሱን ወደኛ ልታላክከው ሞክራለች። እስቲ ቁርአናቸው ምን ይላል ብለን የፈተሽን እንደሆነ ግን የላሚቷ ምዕራፍ ወይንም ሱራ አልበቀራ ምዕራፍ 2 ቁጥር 102 ላይ አላህ ራሱ ማሩትና ሃሩት የሚባሉ 2 መላእክቶችን ልኮ ድግምትን እንዳስተማረ በሱ ፍቃድ እንዳስተማረ የሚናገር አያለ። ባልና ሚስትን እንዲያለያዩ አደረጋቸው ማለት ነው አላህ ፈቅዶ ራሱ። ስለዚህ የድግምት ፈቃጁ ራሱ አላህ ነው ማለት ነው። ሌላኛው ግን በጣም የሚያሳዝነው ምዕራፍ 72ኛው ወይንም ደግሞ የሱራ አልጂን የሚባል አለ፣ የጋኔኖች ምዕራፍ ማለት ነው። በእኛ ከመጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ብትፈልጉ አንድ መጽሐፍ እንኳን የጂኒ መጽሐፍ ወይንም ደግሞ የጋኔን ምዕራፍ የሚባል የለም። አንዲት እንኳን ከመጽሐፍ ቅዱስ ላይ የጋኔን ምዕራፍ የሚባል ሊያመጡ አይችሉም።
ድግምት ማለት በባህሪው አንድ ነገር ሲደጋገም ማለት ነው። ለምሳሌ በቤተ ክርስቲያን ውስጥ መዝሙረ ዳዊት ይደገማል። ያ ማለት ጸሎት ማለት ነው። አንዴ ተተጸለየ ችግር የለውም። ሁለተኛ ሲሆን ግን ተደገመ ይባላል። ሶስቴ ሲሆን በቃ ተደጋገመ ይባላል። ስለዚህ በቤተ ክርስቲያን ውስጥ ዳዊት ሊደገም ይችላል። የጸሎት መጽሐፍቶች ይደጋገማሉ። ያ ሲደጋገም ጸሎት ይባላል። የሰይጣንን ስም መደጋገም ከሆነ ደግሞ እሱ ጥንቆላ ወይንም ድግምት ይባላል። ስለዚህ ሙስሊሞች ቁርአንን ደጋግመው በቃላታቸው እንደሚሉት ይናገራሉ። 72ኛው ምዕራፍ ታዲያ የጂኒዎች ምዕራፍ ይባላል ወይንም የጋኔኖች ምዕራፍ ይባላል። የጋኔኖችን ምዕራፍ በደጋገማችሁ ቁጥር እየደገማችሁ ነው ማለት ነው። በጣም የሚያሳዝነው እና የሚገርመው ደግሞ በዚህ 72ኛው ሱራ ቁጥር 1 እስከ 2 ጂኒዎች ራሳቸው ቁርአንን እንደሚያዳምጡ እንደገና ደግሞ ሙስሊም እንደሆኑ ራሱ ይናገራል። አላህን እንደሚገዙ እንደገና ሙስሊም ራሳቸው የሙስሊም አማኝ እንደሆኑ ጋኔኖች ወይንም ጂኒዎች ይናገራል። ቁጥር 3 ላይ ደግሞ በጣም ያስቃችሁ አላህ ልጅ የለውም ሚስት የለውም፣ አላህ ሚስት የለውም፣ አላህ ሚስት የለውም ያሉት ጂኒዎችና ጋኔኖች ናቸው። ሰይጣን መቼም እውነተኛ መስካሪ ሊሆን አይችልም። መቼም ማለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንደሚናገረው ሐሰተኛ የሐሰት አባት ነፍሰ ገዳይ ነው ዲያብሎስ ማለት ነው። ስለዚህ ጂኒዎች ወይንም ጋኔኖች አላህ ሚስት የለውም ልጅ የለውም ብለው የተናገሩት በዚህ ምዕራፍ ላይ ነው። ሌላኛው በጣም ያስቀውና በዚህ ምዕራፍ ላይ ቁጥር 19ኛው ላይ ነብያቸው ነብዩ መሐመድ የአላህን ስም ሲጠራ ጋኔኖች የሚሸሹ ይመስሏችኋል ወይንስ የሚጠጉት? እንግዲህ አስቡ። የፈጣሪን ስም ስትጠሩ ነው ያልኳችሁ። ጋኔን ወይንም ጂኒ ወደ እናንተ ይቀርባል ወይንስ ይሸሻል? ይሄ ማንኛውም ጤናማ አይምሮ ያለው ሰው የፈጣሪውን ስም ሲጠራ ሰይጣን እንደሚርቀው ጂኒ ሆነ ጋኔን ሆነ እንደሚሸሻው ነው የሚያውቀው። ነብዩ መሐመድ ግን ልክ የአላህን ስም ሲጠራ ጋኔኖች ተረባርበው ወይንም አንድነት ተሰባስበው ይቀርቡት ነበረ። ቁጥር 19ኛው ላይ ይናገራል ማለት ነው። ስለዚህ ደጋግመው ይሄንን ምዕራፍ ባሉት ቁጥር ደጋሚ እንደሆኑ እየነገሩን ነው ማለት ነው። በእኛ መጽሐፍ ቅዱስ ላይ ግን አንድም ቦታ ላይ ጂኒ ወይንም ሰይጣን ወይንም ጋኔን ክርስቲያን አማኝ ነው የሚል የለም። ወይንም ደግሞ ስለ ሰይጣን ወይንም ጋኔን የፈጣሪ መስካሪ ሊሆን አይችልም። ምክንያቱም ሐሰተኛ ስለሆነ ኢየሱስ ክርስቶስ ሰይጣንን ከሰዎች ላይ ሲያወጣ ራሱ ስለሱ ሲናገሩ አንተ የእግዚአብሔር ልጅ እውነተኛ እንደሆንክ እናውቃለን ምናምን ሲሉ ዝም በልና ውጣ እያለ ነበረ ሲያባረራቸው የነበረው። እዚህ የነሱ መጽሐፍ ላይ የነሱ ቁርአን ላይ ግን ጋኔንና ጂኒ መስካሪ ነው፣ አማኝ ሙስሊም ናቸው። እንደገና ደግሞ የአላህን ስም ሲጠሩ ሮጠው ወደ ነብያቸው እንደሚመጡ ወይንም እንደሚቀርቡት ክፍሉ ይናገራል። ስለዚህ ድግምት ማለት አንድን ነገር የሰይጣንን ስም ደጋግሞ መጥራት ከሆነ ይህንን ምዕራፍ ደጋግማችሁ ባላችሁ ቁጥር እየደገማችሁ እንደሆነ ልብ ልትሉት ይገባል። ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሃይደር የጂኒ ወንድም አለው። አቡ ሃይደር የጂኒ እህት አለው። ብፁዕ ወቅዱስ አቡነ ማትያስ በቤተ ክርስቲያናችን ላይ እየደረሰው ያለውን ግፍ የሚመክት የህግ ባለሙያዎችን ለማዋቀርና ለማደራጀት መጋቢት 13 ከጠዋቱ 2 ሰዓት እስከ 5 ሰዓት በጠቅላይ ቤተ ክህነት ስብሰባ ጠርቷል። ይህን ስብሰባ የሚያስተባብሩት እነ ዲያቆን ሄኖክ ኃይሌ ናቸው። የህግ ባለሙያ የሆናችሁ ለቤተ ክርስቲያናችሁ ዘብ ልትቆሙ ነውና እንኳን ደስ አላችሁ። በእለቱም ተገኝታችሁ ለቤተ ክርስቲያናችሁ ለልጆቻችሁ ዘብ እንድትቆሙ ሲል በፍቅር ቃል ጠይቃለሁ።